በጣም የሚገርማችሁ አንድ ጊዜ የዱንያንና የአኺራን ልዩነት ለማሳየት ዱንያ ከአኺራ ያነሰች ነች፣ አኺራ ውድ ነው ብቻ ብለው አይደለም የሚናገሩት። በምሳሌ ምን አደረጉ? ጆሮዋ የተቆረጠ የሞተች ፍየል ግልገል ፍየል አነሱና ምን አሉ? ነብዩ ሰለላሁ ዐለይሂ ወሰለም ማን ነው የሚገዛኝ አሉ። ማን ነው የሚገዛኝ? እቺን ፍየል የሞተች አይብ ያላት ጆሮዋ የተቆረጠ ነው። አንተ የአላህ መልእክተኛ ማን ይገዛልኝ? በሐያት እንኳን ብትኖር አይብ አላት አሉ ሰሃቦች። ሻሃዲያ ብሰጠው አሉ። አረ ማን ይፈልጋታል አሉ። አላሁ ስብሓነሁ ወተዓላ ዘንድ ዱንያ እቺ እንስሳ እናንተ ዘንድ ካላት ንቀት በታች በላይ የተናቀች ነች አሉ ነብዩ ሰለላሁ ዐለይሂ ወሰለም። የዱንያን ርካሽነት ለማሳየት በጣም ስዕላዊ በሆነ መንገድም ነብዩ ሰለላሁ ዐለይሂ ወሰለም አስረድተዋል።